በየቀኑ ጠዋት ስትነቃ 86400 የብር ኖቶች በነፃ ወደ ባንክ አካውንትህ ቢገቡልህና ማታ ላይ ካላጠፋቸው ሙሉ በሙሉ እንደሚጠፋ ብታውቅ ምን ታደርጋለህ? ሳንቲሙን ሳታስቀር ትጠቀምባቸዋለህ አይደል? ታዲያ ለምንድነው በየቀኑ የሚሰጡህን 86400 ሰኮንዶች በነፃ ስለምታገኛቸው ብቻ ዝም ብለህ የምታባክናቸው? ስማኝ፣ ጊዜ በነፃ የምታገኘው ትልቅ ሀብት ነው። ግን አንዴ ካጣኸው በዓለም ላይ ባለው ገንዘብ ሁሉ ልትገዛው አትችልም። ይቺ የምታያት ሰዓት አሁን በነፃ ናት፣ ወደፊት ግን በውድ ትሸጣለች። ትልቅ ስህተት ጊዜ አለኝ ብለህ ማሰባችን ነው። ነገ ጀምራለሁ፣ በሚቀጥለው ሳምንት እሰራዋለሁ፣ በሚቀጥለው ዓመት እቀየራለሁ ስትል ዕድሜህ እየሄደ መሆኑን አትርሳ። ዛሬ የምታባክናት እያንዳንዱ ሰከንድ ነገ የምታለቅስባት ትልቅ ቁጭት ሆና ትመጣለች። ስኬታማ ሰዎች ካንተ የተለየ 30 ሰዓት በቀን ውስጥ አትሰጣቸው። ልዩነቱ እነሱ ጊዜን ሲገዙ፣ አንተ ግን ጊዜን እየሸጥክ ነው። ስልክህ ላይ በምታጠፋው እያንዳንዱ ሰዓት የሌላ ሰውን ህልም እያደመክ ያንተን ህልም ግን እያጨለምክ ነው። አሁኑኑ ሰዓትን ተመልከት። ያለፈች ሰኮንድ ደግሞ አትመለስም። ስለዚህ ምን ትጠብቃለህ? ህይወት መቀየር ከፈለግ ዛሬውኑ የመጀመሪያ እርምጃ አረጋግጥ። ያንን ስራ መጀመር ከፈለግ አሁኑኑ ሰዎች አቁም። ሰዎች ጊዜ የለኝም ሲሉ አትስማቸው። ጊዜ አይገኝም፣ ጊዜ ይፈጠራል። አስታውስ፣ ህይወት የምትለካው በኖርኩባት ዓመታት ሳይሆን በሰኮንዶች ውስጥ በሰራሃቸው ስራዎች ነው። ዛሬ የምታደርገው ምርጫ የነገ ማንነትህን ይወስነዋል። ጊዜ በአግባቡ ተጠቀም። ይህ ቪዲዮ ጊዜ እንድትቆጥብ ካደረገ አሁኑ ሰብስክራይብ አድርግ። በሚቀጥለው ሰዓታት አዲስ ታሪክ ለመስራት ተነሳ።